እንደዚህ ጋር ሁላችንም የጋራ ድርሻ ሲኖርና ኃላፊነታችንን ስንወጣ የኛ ግዴታ አለብን ብለን ስናምን ነው እኔ የተለየ ነገር እንዳለ ይሰማኛል ያ ምንድነው ሪሳላ ያለው ማህበረሰብ ነው ሪሳላ ያለው ማህበረሰብ በምንም አይነት መልኩ ማህበረሰብን የሚጎዳና ወይም ደግሞ ለማህበረሰብ የሚከፋ ነገር ይዞ አይመጣም መቼም ጊዜ ቢሆን በታሪክ አጋጣሚዎች ይሄ ማህበረሰብ ራሱን ጎርቶ ሀገርን ጠብቋል ራሱን ጎርቶ ሀገርን አሻግሯል ራሱን ጎርቶ የነበረበትን ችግርና የነበሩበትን ፈተናዎችን አልፎ ለሀገር ለማህበረሰብና ለዚች ሀገር እድገት ሲል የተሻገራቸው ሰፊ ነገሮች አሉትና ሚናችን ትልቅ ነው ሚናችንን መዘንጋታችንና መርሳታችን ግን ግዴታ አስተዋሽ ይፈልገናል ብዬ አስባለሁ እኛ ያንን ማስታወስ እንደንችል ደግሞ እንደዚህ አይነት መድረኮች መፈጠራቸውና ይሄንን የምስረታ ሂደት የጀመሩት ወንድሞቻችንና እስከዛሬም እየተደረጉ ያሉ እንቅስቃሴዎች ሰፊ ስራ ይፈልጋል የጋራ አንድነቶቻችን ትልቅ ናቸው ወንድማችን አብዱል ጀዋድ ሲገልጻቸው እንደነበሩት የበለጠ ተጣምረን የበለጠ ተጠናክረን እኔ ዛሬ አንድ አይደለም ሁለት አይደለም ሶስት አይደለም ማስተር ያስፈልጉናል ቫራይቲዎቹ ሌሎች አማራጮች ሰፊ ሆነው የኛ ሲሆን አማራጮች እንዲያንሱ የሚታሰቡበት ምክንያት አይገባኝም እኔ ምክንያቱም እንደሚናችንና እንደወክልናችን ቢያንሱብን እንጂ አይበዙብንም መጨመር አለብን ብለን እናምናለንና እነዚህ የተጀመሩት ደግሞ ትንሾቹ ናቸው ትንሾቹ ላይኛ ጠንካራ ሆነን እንደ ሀገር ሚናችንንና ሻራችንን ማስቀመጥ ካልቻለን ብዙ ጊዜ ከወቃሽነት መውጣት የምንችለው ሚናችንን በማስቀመጥ ነው እድሎችን በመጠቀም ነው ብዙ ጊዜ የሚባል ነገር አለ እንግዲህ በቢዝነሱ ዓለም ውስጥ ከሚታወቁ ትልልቅ ስኮላሮች ውስጥ ወይም ደግሞ የቢዝነሱ ዓለም ሞዴል ሆኖ የሚታዩቸው ምዕራብ ዓለም ውስጥ አሁን ዛሬ በአገራቸው በስር የሚገኙት ወሊድ ኢብኑ ጠላል ፕሪንስ ወሊድ በጣም ይታወቃልና አንድ ጊዜ አንድ አሜሪካዊት ጋዜጠኛ እየጠየቀችው በህይወት ላይ ስኬታማ ለመሆን የቻልከው እንዴት ነው ብላ ጠየቀችው አጋጣሚዎችን አላሳልፍም ነበር ያላት እና በዛው ግን ምን አላት ከኪሱ ቼክ አውጥቶ አንድ ቅጠል ቼክ ስንት ልጻፍልሽ ስንት ልስጥሽ አላት ደነገጠች ላይቭ ፕሮግራም ነውና እንዴ ምን ነካ ፕሪንስ ወሊድ እኔኮ የተከበርኩ ጋዜጠኛ ትልቅ ሙያ ያለኝ ትልቅ ደሞዝ ተከፋይ ነኝ እና በዚህ ላይቭ ፕሮግራም ላይ እንዴት ቼክ አውጥተህ ስንት ብር ልስጥሽ ትለኛለሽ አለችው አይ የምትፈልጊውን ቁጥር ጥቀሽ ልጻፍልሽ አላት ኖ አለችው ይሄ ትክክል አይደለም ስትለው ያወጣውን ቼክ አምጥቶ ኪሱ አስገባውና እኔ ሀብታም ሆንኩት እንደዚህ ድሎችን ስለማላሳልፍ ነው አላት ያገኘሁትን እድል አጋጣሚውን እጠቀማለሁ አጋጣሚዎቻችንን መጠቀም መቻላችን እንደ ማህበረሰብ ብዙ ነገር እንድንለውጥ ያደርገናል እኔ እዚች ሀገር ላይ ሐቂቃ ያሳለፍንበትና የኖርንበት ሁላችንም እናውቃለንና ተገፍቶ ሀገርን መጠበቅ የቻለ ማህበረሰብ የማህበረሰብ ነው ለሀገር ሲል ከማንም በላይ ዋጋ ከፍሎና ያሳለፋቸው ነገራቶችና መቼም የዚች ሀገር ስጋቱን አያውቅም ተስፋ ግን መሆን የሚችል ማህበረሰብ ነው ዛሬም ነገም ከነገ ወዲያም ሌሎችም ማሳየት የምንችላቸው ትልቅ አኽላቅ ስነ ምግባር ማንነት ያለን ህዝቦች ነንና ያንን ታሳቢ በማድረግ የምንሰራቸው ስራዎች ይሄ ቢዝነስ እንደመሆኑ መጠን ሁሉንም ያሳተፈ ሰዎች በማንነታቸው የማይገፉበት ሐላል የሆነ የምንበላ የምንጠጣው ነገር ሐላል እንዲሆን ሁሉም የተሻለ ሐራሙ መቼም ሁሉንም ጎርቷል የሙስሊም ብቻ እኮ አይደለም ሐራሙን የሚጎዳው ሐራም ለትንሽ ጊዜ ኢማም አቡ ሐኒፋ ቂሳል ኢማም አቡ ሐኒፋ አንድ ሰው መጥቶ ጠየቃቸው ይባላል በቀን የቀን ስራ እየሰራው 5 ብር ይከፈለኛል ግን ለኑሮ ያልበቃኛል ሲላቸው ሂድና አሰርህን 4 አርግልኝ በለው አሉት እሷን ነሰይን ያላቸው እሳቸው አስቀንስ አሉት ኢማም አቡ ሐኒፋ ባይሆኑ አይሰማቸውም ነበር ምን ያድርግ ኢማም አቡ ሐኒፋ ሆኑበትና ሂዱ አሰርዩን ከምትከፍለኛ 5 4 አርግልኝ አሉ አሰሪውም ደግሞ በዚህ ጊዜ ጨምር የሚል ቀርቶ ቀንስ የሚል ከመጣ ማሻአላህ እንዳንተ አይነቱ ነው የሚፈልገው ብሎ 4 አረጋለት ከትንሽ ጊዜም በኋላ አልበቃውም ሂዶ ነገራቸው አሁንም ሂዳ አስቀንስ አሉት 3 ያርግልህ አሉት የቀን ስራው እንግዲህ ያዘነ መቼም ዛሬ ቢሆን ዶክተር ሂዶ አንዱ ጠይቆ አስቀንስ ቢሉት ዶክተርም አልገባቸውም ስላልገባቸው እኮ ነው አይገባቸውም ነው የምንለውኛ መች ገባቸው ዋቂው ነው የሚባለው እንስታቸው ኢማም አቡ ሐኒፋ ነው ሄደና 3 አስደረገ በጣም በሚገርም ሁኔታ ከ15 ቀን በኋላ ኢማም አቡ ሐኒፋ ጋር ተመልሶ መጣ ሱብሃንአላህ አላቸው 5 4 ለኑሮ ሳይበቃኝ 3 በቃኝ አላቸው አየሁ አሉት ያንተ ሐላል ገንዘብ 3 ናት 5 አላግባብ የምትወስዳት ብር ናት 2 ብር የተጨመረችው ዛሬ ልክ አንድ ቢሮ ሰራተኛ 8 ሰዓት ተቀጣሪ ሆኖ የ8 ሰዓት ደሞዙ ላይ 5 ሰዓት ይሰራል 3 ሰዓቱን በካርታና በጌም ያሳልፋል ያልሰራበትን 3 ሰዓት እየተከፈለው ደሞዙ መጥቶ እንኳን ያለውን ያጠፋዋል በረካውን ይነሳዋል ስለዚህ ያንተ ያልሆነ ገንዘብ ስለተቀላቀለ በረካውን አጥፍቶብህ ነው ስለዚህ ሐላሉ በቃ አሉት 5 ያልበቃህን 3 በቃ ብዙ መቶ ሺህ ብሮች ሊሰበሰቡ ይችላሉ ግን አይበቁም ሐላል ሆኖ ሲመጡ ግን 10 ሺህ ብሮቹ በረካ ኑሯቸው እኛነታችን ያቆምና ማህበረሰባችን ይሄንን ሀያት መልመድ እንዲችል
እድል መስጠት ማሳየት የምንችልበት ማንነት አለን ይሄ ነው የጠፋው የት አለ ብለን ያንን ፈልገን የማግኘት መቼም ህክማ ضالة المؤمن ነው አይደለም የተባለው የጠፋች ንብረት ናት ማሳየትኛ ሐላፊነት ነው ብያምናለሁ ግዴታችን ላይ በመገኘትና አራሚስ ባንክ እንደ ማህበረሰብ ያለብንን ክፍተት እንደ ሀገር ያጣነውን ነገር ይሞላል ብያስባለሁ ከፍተኛ የሆነ ቁጥር ሀገሪቱ ላይ ሙስሊሞች ብቻ ሳይሆን እምነት አለ ብሎ የሚያምኑ በየእምነቶቻቸው እንደ ማህበረሰብ ወለድ አንጠቀምም ብሎ ከሲስተሙ ከኢኮኖሚ የራቀው ዜጋ ወደ ሲስተም ውስጥ መግባት እንዲችልና ጠንካራ ኢኮኖሚ ተሳታፊ እንዲሆን ይሄን አማራጭ መፍጠርና ማሳየት ለኛ ትልቅ እድል ነው ይገርመኛል አንዳንድ ጊዜ ኢስላሚክ ባንክ እየተባለ እንደው የሆነ ጥላሸትና ሂጃብ ሲደረግበት ማለት ሌሎች ያልገባቸው ሰዎች ምሁር ተብለው ግን ሳይገባቸው የሚናገሩት ሰዎች ለነሱን ያፍራለው እውነታውን ማለት አንድ የፋይናንስ ፍልስፍና መሰረቱ እስላም ስለሆነ ብቻ ሁሉንም ዜጋ ከሐራም ወደ ሐላል የሚያሸጋግር ከድህነት ወደ እድገት የሚያመጣ እንግዲህ በዓለም ታሪክ ውስጥ በዚህች ያለፉት ግዚያቶች የተፈተኑት የምዕራቡ ዓለም ትልቁ የፋይናንስ ኪሳራ የደረሰበት ጊዜ አለ አይደለም ያለፉት ግዚያቶች ያንን ተሐዲ መቋቋም የቻለ ምን ነበር ኢስላሚክ ባንኮች ነበሩ አይደለም ኢንተረስት ፍሪ ባንኮች ነበሩ እኔ አስተዋውሳለሁ የዛን ጊዜ ቫቲካኑ ፖፕ የነበሩት ሲናገሩ ኢስላሚክ ባንኮችን እንደ አማራጭ መውሰድ መፍትሄ መሆኑን ተረድተናል ነበር ያሉት ምክንያቱም ሐላልን ይዘው ፈተናን ታድገው መውጣት የቻሉና ይሄንን ችግር መቅረፍ የሚችል አማራጭ መሆኑን ለማህበረሰባችን ማሳየት መቻል አለብን እኛ አነላሃ የሚል ትውልድ መጥቶ ባለቤት ሆኖ ለማህበረሰብ ለሀገር እድገት የተሻለ አማራጭ መሆኑን እኛ ማሳየት ካልቻለን የተሳለው ስዕል የተገነባው ነገር የተሰራው ጥላሸት በጣም ሰፊ ስለሆነ ብዙ ነገር ሊያጠፋብን ይችላል ያን እንድንለውጥ እድሉን እንጠቀም ነው የምንለው እድሉን ለመጠቀም ደግሞ እኛ ወደፊት መምጣት አለብን ስንፍናው ካለንና ያለንን ሐቅ ይዘን ከተቀመጥን ያለንን ያጣን ነው ምን ሄደ መጨረሻ አንድ ነገር ልበላቸው ሱዳኖች ብዙ ጊዜ ያሉ የሱዳን ተማሪዎች ምናራሉ በስንፍና ይታወቃሉ አይደለ ሰረፍ ናቸው ይባላል ለዚህ ነው ከፊትም ከኋላም ኪስ ያለው ጀለብያ የሚለብሱት ይባላል እንደው አዙረው እንኳን ላለመልበስ አንስተው ጥልቅ ለማድረግ ቀለል እንዲላቸው ማለት ነውና ሱዳኒው በአባት ቤት ጋደም ብሎ ከዞር በኋላ ሚስት ስራ ወላ መታበር ስትቆረቆር የሚከፍት የለም ልጁን አንተ ልጅ እናት በር የቆረቆረች ነው ተነሳለው እና ተፈረገ ቴሌቪዥን ያባባለው ቴሌቪዥን ያየው ነው ልጅ አንቺ ሴት እናትሽ በር የቆረቆረች ነው በር ክፈቻላት እኔ ደግሞ እንደዚህ ጌም እየተጫወትኩ ነው አለች ልጅቱ እሱም ተኝቷል ጋደም ብሏል በር መክፈቱ ከባድ ሆነ ያምራ ما حد يفتح لك الباب انت طالقان በር የሚከፍትልሽ የለም ተፈተሻል አለ ተረስቶ በሩን ከመክፈት እሷን መፍታት ቀለለ የድካሙ ብዛት ማለት ነው አንዳንድ ጊዜ እኛ ከሰነፍን በእጃችን ያለውን ነገር ያጣን ምን መርጦ ይሄን ነው የሚሆነው መጠንከር ከቻለን ግን ያለንን ነገር ጠብቀን የሌለውን ማምጣት የምንችልበት ሰፊ እንድዳለ ማመን እንደ ሀገር ተስፋ መሆናችንን አውቀን አገር የጎደላትን ነገርኛ መሙላት እንደምንችል ባለቤቱን መውጣትኛ ግዴታ ነው ራሚስ የዛ ማሳያ ይሆናል በያምናለሁ ከተጀመሩት ሌሎች ባንኮቻችን ጋር የበለጠ ተጠናክረው ለሀገር ተስፋ የሚሆን ስራ እንደሚሰሩ አምናለሁ አባል በመሆን አክሲዮኑን በመግዛት ድርሻችንን በመወጣት የጎደለውን ነገር በመሙላት እኛ ከወቃሽነት ሰርተና ሳይና መፍትሄ ሆነን መቅረብ አለብን ላለው አመሰግናለሁ